ትዕቢተኛ ሰው ቁልቁል ነው ዞት የሚወርደው። ራሱን የሚያመሰግን ራሱን የሚያስታብይ ሰው እኔ ከዚህ በኋላ አልወድቅም ማለት ራሱ ትዕቢት ነው። ታውቃላችሁ? እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም ትዕቢት ነው። ይሄ እንደዚህ አይባልም። እግዚአብሔር ይጠብቀን ይባል። 80 ዓመት ዋሻ ውስጥ የተጋደለ መነኩሴ ነበር። ከዚህ በኋላ ከተማ ሄጄ 1 ወር አርፌ ልመጣ ነው አለ። ይተው አባ ሴት አይተው ስለማያውቁ ይወድቃሉ አላቸው። እኔ አባ 80 ዓመት ተቀጥቅጬ ተጋድዬ መላእክትን ለማየት በቅቼ የራስህን ውድቀት ተናገር አሉ። ሄደ፣ ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት አለ መጥቶ ከገዳሙ። ሰው ሲሞት ነው። ካልሞተ ሰው ገሌ ቅዱስ ነው አይባልም አለ። ቢሰማ ኑሮስ ምክር እኔ ቅዱስ ነኝ፣ እኔ ንጹሕ ነኝ፣ እኔ አልወድቅም አይባልም።